ለማስወጣት ካወጀ ወዲህ 200 የሚሆኑ ኢትዮጵያውያን መመለሳቸውን መንግስት አስታወቀ። ይህም አሃዝ ከፍተኛ መሆኑን መንግስት ተናግሯል። በተሰጠው የ90 ቀናት የጊዜ ገደብ ወደ ሀገራቸው ለመመለስ 4000 የሚሆኑ ዜጎች የጉዞ ሰነድ መውሰዳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ካሳይ ዳምጤ ዝርዝር አላት። ሳውዲ አረቢያ በነዳጅ ዋጋ መርከስ በየመን ጦርነት ከኢራን ጋር በገባችበት ሽኩቻ ወዘተ ለኢኮኖሚያዊ ቀውስና ለስራ አጥነት ተዳርጋለች። ይህንንም ተከትሎ ሀገሬን ከህገወጥ የውጭ ሀገራት ነዋሪዎች ነጻ አድርጋለሁ በማለት መንግስት የ90 ቀናት የምህረት አዋጅ በማወጅ የውጭ ሀገር ዜጎች እንዲወጡ አዟል። በሀገሪቱ ይኖራል ከሚባለው 11 ሚሊዮን የውጭ ሀገር ነዋሪ ውስጥ 2 ሚሊዮን የሚሆነው በህገወጥ መንገድ እንደሚኖር ይነገራል። 100 ሺህ የሚሆኑ ኢትዮጵያውያንም በሀገሪቱ በህጋዊና በህገወጥ መንገድ ይኖራሉ። ምን ያህል በህገወጥ መንገድ እንደሚኖሩ የተረጋገጠ ነገር ባይኖርም በሳውዲ የ90 ቀን የምህረት አዋጅ ለመመለስ 4000 የሚሆኑ ኢትዮጵያውያን የጉዞ ሰነድ ወስደዋል። ከነዚህም ውስጥ 200 ያህሉ ብቻ ወደ ሀገራቸው ተመልሰዋል። የኢትዮጵያ መንግስት ቁጥሩን ከገመትኩት በታች ነው ብሏል። የውጭ ጉዳይ ሚኒስቴር በአዲሱ ቃል አቀባይ መለስ አለም በኩል እንዳስታወቀው የኢትዮጵያ መንግስት የሳውዲ አዋጅ የማያወላውል በመሆኑ ዜጎች የጉዞ ሰነድ ወስደው ወደ ሀገራቸው እንዲመለሱ ጥሪ አቅርበዋል። ሳውዲ ውስጥ ያሉ የኛ ሚስዮኖች አንደኛው ሪያድ ያለው የኢትዮጵያ ኤምባሲ ነው። ሁለተኛው ጄዳ ያለ የፌዴራል ቆንስላ ጽሕፈት ቤት ነው። ዜጎቻችን በመላው ሳውዲ አረቢያ በሚገኙ የተለያዩ ከተሞች ከመኖራቸው አንፃር በእነዚህ ሁለት የሚስዮን ጽሕፈት ቤቶች ብቻ አገልግሎቱን መስጠት አይቻልም። የጊዜ ገደቡ ከመጠናቀቁ በፊት ሁሉንም በተቻለ መጠን ለመድረስ መሞከር አለብን በሚል እምነት ተጨማሪ የመዝገባ ቦታዎች እንዲኖሩ ተደርጓል። ከ4 ዓመታት በፊት ተመሳሳይ እርምጃ የወሰደችው ሳውዲ አረቢያ በርካታ ኢትዮጵያውያንን ለስርና ለእንግልት መዳረጓ ይታወሳል። በአሁኑ የሀገሪቱ አዋጅም ጉዳዩ ወደ ጎን የማይባል መሆኑን መንግስት አስታውቋል። ይህንን ህግ ለማስፈጸም የሳውዲ መንግስት ወደ ኋላ እንደማይል ያስታውቃል። ስለዚህ በጊዜ ወገኖቻችን ወደ ሀገራቸው እንዲገቡ እንዲመለሱ ማስተማር ማስረዳት ያስፈልጋል። መጋቢት 21 2009 ዓ.ም የተጀመረው አዋጁ ሰኔ 20 ይጠናቀቃል። እስከዚያ ድረስ ሀገሪቱን ለቀው የማይወጡ ዜጎች በወንጀል ይከሰሳሉ ተብሏል። የኢትዮጵያ መንግስት ለጉዳዩ ትኩረት ሰጥቼ እየሰራው ነው ባይ ነው። ኮማንድ ፖስት ከማቋቋም ባሻገርም ዲፕሎማሲያዊ ግንኙነት ከሳውዲ መንግስት ጋር እያደረገ እንደሆነ ታውቋል። ሰሞኑንም ለዚህ ተብሎ የተቋቋመ ኮማንድ ፖስት ወደ ሳውዲ ተጉዞ ከንጉስ ሳልማን መንግስትና በዛ ሀገር ከሚኖሩ የኢትዮጵያ ማህበረሰብ አባላት ጋር ተወያይቶ መመለሱ ተነግሯል።